ሰላም ወንድሜ እንዴት ነህ? ስሜን መግለጽ አልፈልግም። ባለትዳር ነኝ። የሁለት ልጆች እናት። ከባሌ ጋራ በሆነ አጋጣሚ ተዋወቅን። እንደሚወደኝ ነገረኝ። እንጋባለኝ። ከብዙ ማሰብ በኋላ ተስማማንና ተጋባን። አብረን መኖር ጀመርን። ቀጥሎ አንድ መልካም ልጅ ወደምሰራበት ተቋም በእኔ የሥራ ክፍል ውስጥ ተቀጠረ። አለቃ ሆንኩ። ያው ውሏችን ስራችንም አቀራረበን። በጣም ያስብልኛል፣ ይወደኛል፣ ይንከባከበኛል። በእንደዚህ ሁኔታ ውስጥ አርግዤ ወለድኩ። ወልጄ ከስራ ባልደረባዬ ጋር በጣም እየተግባባን መጣን። ከዚያም እንደሚያፈቅረኝ ነገረኝ። እኔም ባለትዳር በመሆኔና በቅርቡ በመውለዴ ባያፈቅረኝ ይሻል እንደነበረ ነገርኩት። ቀስ በቀስ ጥልቅ ፍቅር ውስጥ ወደቅን። ከዚያም ወልጄ ቤት ስለምውል ሰው በሌለበት አጋጣሚ በድብቅ እየመጣ ፍቅር ጀመርን። በጣም ወደድኩት። ከዚያ በድጋሚ አረገዝኩ። ለተወሰነ ወራት ስራ ገብቼ ለእረፍት ወጣው። ከእረፍት መልስ ከልጁ ጋር የነበረኝ ፍቅር በስራም ይሁን በሌላ አጋጣሚ ከሱ ጋር ረጅም ጊዜ እናሳልፍ ጀመርን። ሁለተኛ ልጅን የወለድኩት ከአዲሱ ፍቅረኝ ነው። ያው ሁሉም ነገር በሚስጥር ይዘን መኖር ጀመርን። እያለ ፍቅራችን በዙሪያችን ላሉ ሰዎች አይን ውስጥ ገባ። ይህን ሁሉ ሲሆን ባሌ ለነገሮች ግድ የሌለው ዘልዛላ ነገር ስለሆነ ምንም አላወቀም። እኔም ለሱ ምንም ግድ አልሰጥ አለኝ። እያስጠላኝ መጣ። ሲጨቀጭቀኝ ይበልጥ ደበረኝ። ንዝንዙ አስጠላኝ። ከሱ ተለይቼ ከአዲሱ ፍቅረኛዬ ጋር መኖርን ናፈቅኩ። እሱ በመልካም አቋሙም ሸበላ ቆንጆ ነው። ሲበዛ ያፈቅረኛል፣ ያከብረኛል፣ ይንከባከበኛል። በሁሉም ነገር ደስተኛ አድርጎኛል። በጣም ወደድኩት፣ አፈቀርኩት። ሁሉን ትቼ ከሱ ጋር መኖር ፈለጉ። ግን በቤተሰቤም በአካባቢም ማህበረሰብ ዘንድ ነቀፌታን ፈራው። እንዲሁም እንዲህ ያለ ነገሩ ባለቤቴ ጋር ደረሰ። በዚህም ከፍተኛ ትርምስ ተፈጠረ። እኔ ብንለያይም ደስተኛ ነኝ። ከአዲሱ ፍቅረኛዬ ጋር መኖር እችላለሁ፣ ግን ለልጆቼ ብዬ እጨነቃለሁ። ያው ሁለቱም የሱ እንደሆኑ ስለሚታወቅ አሁን ላይ የተለያዩ መባልን ጠልቼ እንጂ ከለመድኩት አዲስ ገላና ፍቅር ለሰከንዶች መለየት አልሻም። ባለ አጠገቤ እንኳን ሲተኛ ይቀፈኛል። ግን ለልጆቼ፣ ለቤተሰቦቼ፣ ለሰፈር ለጎረቤት ሰው ስል እንዲሁ አለው። በዚያ ላይ ሁለተኛይቱ ልጅ ትክክለኛ አባቷን ማወቅ እንዳለባት ይሰማኛል። ግን እንዴትና መቼ በምን ሁኔታ ብቻ አሁን ላይ ምን እንደማደርግ ግራ ገብቶኝ አለው። ምን እንደሚሻለኝ አላውቅም። ምን ትለኛለህ? እስኪ ሌሎቻችሁም ምከሩ። ይህን ቴክስት አንዲት እህቴ በውስጥ ከላከችልኝ ቴክስት ነው። እቺ ሴት ትዳር ውስጥ ነበረች። ከሆነ ጊዜ በኋላ የሆነ ቢሮ የሆነ አዲስ ሰራተኛ ይመጣና አብረው መስራት ይጀምራሉ። እሷ አለቃ ነበረች። ከዛም ያ ልጅ እንደሚያፈቅራት ነገራት። እሷም እንዳረገዘች እንደወለደችና ባለትዳር እንደሆነች ነገረችው። በጊዜ ሂደት ከዚህ ወንድ ልጅ ጋር ምን ውስጥ ገቡ? በፍቅር ወደቀች። ከዛስ አራስ እያለች ከዛ ያ ወንድ ይመጣና ቤቷ ይገባ ነበር። ሁለተኛ ልጅ ጸነሰች። ሁለተኛው ልጅ ማን ነው? የሁለተኛው የፍቅረኛዋ። በማላይ ፍቅረኛ ያዘች? በባሏ ላይ። ሰዎች በፍቅር ግንኙነት ውስጥ ወይንም በትዳር ውስጥ ሌላ ፍቅር ከያዛቸው ከቀድሞ ፍቅር አልያዛቸውም ነበር ማለት ነው። ምክንያቱም ከባሏ ፍቅር ቢኖራት እቺ ሴት ከባሏ ፍቅር ቢኖራት በባሏ ላይ አታመነዝርም ነበር ማለት ነው። የሁላችሁ የማያፈቅራችሁን ሰው እኔ ስላፈቀርኩት የኔ ፍቅር ብቻ ይበቃል ብላችሁ ወደ ትዳር ውስጥ አትግቡ። ምክንያቱም የባሏ ፍቅር ለዚች ሴት ምንም አልመሰላትም። ለባሏ ፍቅር ስለሌላት በባሏ ላይ አፈቀረች። የስራ ባልደረባዋ ጋር ፍቅር ግንኙነት ጀመሩ። ሁለተኛው ልጅ የማን ነው? ከአዲሱ ፍቅረኛ የጀመረችው። ባሌ ይቀፈኛል፣ ያስጠላኛል አለች። ሰው አዲሱ ገላ ይናፍቀኛል። አንቺ እኮ ከዚህ ጋር የኖርሽው አሁን ላይ ገላሽ ብቻ እኮ ነው ከዚህ ወንድ ጋር ያለው። ማህበረሰብሽን፣ ቤተሰብሽን ፈርተሽ እኮ ነው። ከማህበረሰብሽ ከቤተሰብሽ በላይ እኮ አምላክ ያይሻል። አምላክ ያይሻል ወንድሜ። እኔ ባልሽም ብሆን ከአንቺ ጋር አልኖርም። ምክንያቱም በእኔ ላይ ሄደሻል። ከኔ ጋር መኖር አትፈልጊ። ባልሽን ትጠለዋለሽ፣ ይቀፍሻል። ታዲያ ከዚህ ወንድ ጋር ለምን ትኖሪያለሽ? አንቺ እኮ ትዳርሽ እኮ ፈርሷል፣ ተንዷል እኮ። ገባሽ? ማወቅ ያለበትን ነገር ካለ ማወቅ አሳውቀሽ ያንን ወንድ ነፃ ማውጣት አለብሽ። ለምን? አምላክ ያይሻላ። ስለወደዳችሁት ብቻ አንድ ሰው ጋራ ያ ሰው ለእናንተ ፍቅር ከሌለው አትጀምሩ። ምክንያቱም ይችን ልጅ ተመልከቱ። ስለወደዳት፣ አፈቀራት፣ አገባት። ለሱ ፍቅር ስለሌላት ከሆነ ወንድ ጋራ ፍቅር ወደቀች። ምክንያቱም ሰዎች በትዳራቸው በፍቅር ግንኙነታቸው ላይ ወደ ፍቅር ዓለም ውስጥ ወይንም በሆነ ሰው ፍቅር ከወደቁ ቀድሞውኑ ለዛ ሰው ፍቅር የሌላቸውም ነበር። ምክንያቱም በፍቅር ላይ ፍቅር አይቻልም። እቺ ሴት ለባሏ ፍቅር ቢኖራት ኖሮ ያ ወንድ ምንም መስሎ አይታያትም ነበር።
በትዳር ላይ አፈቀርኩ ብለህ የምትሄድ ተልካሻ ወንዶች፣ ባለትዳር እንደሆነች እያወቅ አፈቀርኩሽ ማለት ምን ማለት ነው? ምን ማለት ነው? እስኪ አትሸወዱ። በትዳራችሁ ላይ የሆነ ሰው አፈቀርኳችሁ ብሎ ቢመጣ እህቴ፣ ይሄ ወንድም አያፈቅርሽም። ቢያፈቅርሽ ቢወድሽ ኖሮ ትዳርሽን አያመሰቃቅለውም ነበር። ኔቨር አያፈቅርሽም። ገባሽ? ስለተንከባከበሽ ፍቅር ኔቨር። ቢያፈቅርሽ ቢወድሽ፣ እንደው ትዳር እንዳለሽ ሳያውቅ ቢያፈቅርሽ ቢወድሽ ኖሮ ትዳርሽን አይበጠብጠው። ህይወትሽ ከዚህ የከፋ ነው የሚሆነው። ባልሽ ይቅርታ ካደረገልሽ እሱ ምርጫው። ባልሽ ይቅርታ ካደረገልሽ ከአንቺ ጋር እኖራለሁ ካለ አንቺም ከዚህ ስራሽ ተጸጽተሽ እሱን መካስ ከቻልሽ ከባልሽ ጋር ኑሪ፣ ባልሽ ከፈቀደ። ነገር ግን ይሄ ወንድ ነገ ላይ ዋጋ ያስከፍልሻል። ምክንያቱም ዛሬ ላይ ትዳርሽን አፍርሷል፣ ነገ ላይ ደግሞ የሚያረግሽን አስቢ። ቢያፈቅርሽ ትዳርሽን አያበላሸውም። ቢያፈቅርሽ ያለ ቦታሽ ሄደሽ እንደዚህ አያልከሰክስሽ። ይሄ ወንድም አያፈቅርሽም፣ አንቺ የሚያፈቅርሽ መስሎሽ ነው አይደል? ተሸወድሽ። ትዳራችሁን አታፈርሱ፣ በትዳራችሁ ላይ አትቀልዱ። ይሄ አባታው የሰው ልጅ ነው የሚያሳድገው። ልጄ ናት ነው እያለ ነው። ሁለተኛው ልጁ የእሱ አይደለችም፣ እሱ ጋር አብራው እያለች ነው የተወለደችው፣ ግን የእሱ አይደለችም። እውነቱን ማወቁ አይቀርም። በጣም ከባድ ነው። የሰይጣን መጫወቻ አትሁኑ። የሰይጣን መጫወቻ አትሁኑ። ትዳራችሁን አክብሩ። ያ ሰው አላየኝም ብላችሁ የምታደርጉት ነገር ከላይ አምላክ ያያችኋል። አምላክን ነው መፍራት ያለባችሁ። ሰውት፣ ማህበረሰቡን ተውት፣ ቤተሰብን ተውት። ከማህበረሰብም ከቤተሰብም የሚበልጥ እግዚአብሔር እናንተ የምታደርጉትን ነገር ትዕይንት እንዲያየ ወይኔ ልጄ እያለ እያዘነ ቁጭ ብሎ እያየሽ ነው። የሰይጣን መጫወቻ እየሆንሽ ነው። ስለዚህ እኔ ምልሽ ልብሽ ከዚህ ወንድ ጋር የለም፣ ሐሳብሽ ከዚህ ጋር ወንድ የለም። ይሄን ወንድም አታሰቃይ፣ አትጫወችበት። ገባሽ? እውነቱን ንገሪ፣ የራስሽን ህይወት ሂጂ። ምክንያቱም ትዳርሽ ያኔ ፈርሷል። ያንቺ የእናንተ ትዳር እሱ ላይ ነው ያለው፣ ይቅርታ በማድረግና ባለማድረግ ውስጥ ማለት ነው። ግን ያ ወንድም እንደማያፈቅርሽ ማወቅ አለብሽ። ካፈቀረሽ ትዳርሽን አያፈርሰውም ነበር። ገባሽ? በጣም ከባድ ነው። እስኪ እናንተስ ምን ትመክሯታላችሁ? እቺ ሴት ለባሏ ሁለተኛው ልጅ የሱ እንዳልሆነች ትንገረው ወይስ ዝም ብላ ትኑር? ባሏን ፈታ ያንኛውን ታግባ ወይስ እንዴት ታደርግ? እስኪ የእናንተ ሐሳብ ምንድነው? እስኪ ኮመንት ላይ አስቀምጡልኝ። የምትወዱኝ ከስር ሜንሽን ማድረግላችሁ አካውንት 50K ያስገቡልኝ። ገንዘብ ሊከፍለኝ ነው፣ ገንዘብ ያስፈልገኛል። ሶኔ የምትወዱኝ ሰዎች ከስር ሜንሽን ማድረግላችሁ አካውንት ፎሎ አድርጉልኝ። በቃ አምላክ በእናንተ በኩል ለኔ ሊረዳኝ ፈልጓል። ስለዚህ ለአምላካችሁ ታዘዙ። እኔ የምትወዱኝ ፎሎ አድርጉልኝ፣ እኔንም ፎሎ አድርጉኝ። የሚጠቅሙ ነገሮች ወደ እናንተ ብዙ ነገሮችን ወደ እናንተ አደርስላችኋለሁ። ይመቻችሁ። በጣም ነው የምወዳችሁ። ትዳራችሁን ባለትዳሮች ትዳራችሁን አክብሩ።